ኢየሱስን አምኖ የሕይወቱ ጌታ ንጉሱ ያረገ ጌታን በማመኑ እንደ ሃይማኖት ከጂ አርጎ የተቆጠረ አይ ከሰማያት በላይ ያለው ረድኤታችን የሆንከው ከደመናት በላይ ተራምደሃል እግዚአብሔር ማንስ ይመስልሃል ከሰማያት በላይ ያለው ረድኤታችን የሆንከው ከደመናት በላይ ተራምደሃል እኛ ንጉሥ ማንስ ይመስልሃል ማነው ሰማይን የሠራ ማነው ምድርን ያጸና ሌላ ካንተ በቀር የለም ገዢ ነህ ግዛን ለዘላለም ማነው ሰማይን የሠራ ኮማለው ምድርን ያጸና ሌላ ካንተ በቀር የለም ገዢ ነህ ግዛን ለዘላለም ጌታ ግዛን ለዘላለም ጌታ ንገሥ ለዘላለም ጌታ ክበር ለዘላለም ጌታ ንገሥ ለዘላለም ይነሳና እስኪ ይናገር አምላክ ማነው ከአንተስ በቀር በጉልበት ጽናት ተራምደህ ትኖራለህ ሁልጊዜ ከብረህ ማነው ሰማይን የሠራ ኮማለው ምድርን ያጸና ሌላ ካንተ በቀር የለም ጌታ ክበር ለዘላለም ጌታ ክበር ለዘላለም ጌታ ንገሥ ለዘላለም ሃሌሉያ ብዙ ስለሆነ ታሪካችን ሰማይ ውስጥ ገባው ያመለክ እግዚአብሔር ይመስገን ኢየሱስ ጌታ ነው አሜን እዚያዝም ዋጋም የለውም በሰዎች ዘንድ የተባለ ሰው አሜን አይገርምም ቸርነቱ ጌታ ይባርክ በእውነት እኔ ለምልምከት ያረልኝ ይመችኛል ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ አምላኬ መንፈስ ሊዳስሰኝ በኔ ላይ መጣ እዚያ አይደርስም ዋጋም የለውም በሰዎች አፍ የተባለ ሰው አይገርምም ወይ በቸርነቱ ለሰው ክብር ጌታ ሲያነሳው አይገርምም ወይ አይገርምም ወይ አይገርምም ወይ አይገርምም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ወይ አይደንቅም በሁሉም ስፍራ በሁሉም አገር እንዳንተ ያለ በሁሉ ቦታ በሁሉ ይዞራላ በሁሉ
አይደለም ምርኩዜ ሸምበቆ አይደለም ምርኩዜ ሸምበቆ አይደለም ምርኩዜ ሸምበቆ አይደለም ይብላኝ አምላክ ለሌለው መታመኛ የሚሆነው እኔስ አምላክ አለኝ ሕይወቱን የሰጠኝ ሰጠኸኝ በሙሉ ጌታ ስምህ ይክበር አመሰግናለሁ ከኔ የሆነ የለም አንድም አልለፋም እንዲያው ሰጠኸኛል ይህን አልረሳውም ስለዚህ ጌታዬ ለኔ ስላረከው ተረድቻለሁኝ ስምህን ላክብረው አድርገህልኛል ከአእምሮዬ በላይ ጌታ የተባረክ በምድርም በሰማይ ጌታ የተባረክ በምድርም በሰማይ ጌታ የተባረክ በምድርም በሰማይ Bless me Lord every day every day every day every day guide my steps in every way every way every way every way every way you're on my side ቢምቢና አገልጋይን የሚገለው ጭብጨባ ነው። አይቶ ከሆነ ቢምቢ እየተባለላት ነው የምትገደለው። እና አንዳንድ ያላስተዋሉ ቢምቢዎች ሄዳ አንዷን እናቷን ምን አለቻት? እንዴት ዋልሽ አለቻት። ቢምቢ ሰዎች እንዴት እንደሚወዱኝ ሲያጨበጭቡልኝ ነው አሉት አለች። አረ እየገደሉሽ አላት ማለት ነው። እና የዘንባባ ዝንጣፊ ላይ መሄድ የሚቻለው የተነጠፈ ምንጣፍ ላይ መሄድ የሚቻለው ኢየሱስን እስከ ተሸከምን ድረስ ነው። ኢየሱስ የወረደ ቀን እንደ ድሮ ሌላ ነገር ነው የምንጫነው እና እንዳይመስለን ያ ሁሉ ቦታ ጋጋታ ምናምን ላያችን ላይ ስለተቀመጠ ነው። እሱ የወረደ ቀን እንወርዳለን ማለት ነው። እና በደንብ አገልጋዮች መገንዘብ አለብን። እንትን አይልም የሆነ ነገር እንዲሰማህ ያረጋል። ቶሎ ብለህ ማስወገድ፣ ቶሎ ብለህ ትህትናን መላበስ። የዛሬ 5 ዓመት አካባቢ ቸርችና ጴንጤ የሚባል ህብረተሰብ ጨርሼ ወደ ነበርኩበት ቀድሞ ህይወቴ ለመመለስ እያሰብኩኝ እግዚአብሔር መጣና ይህን መዝሙር ሰጠኝ። የማያልፍ የመሰለ ሁሉ እንደ ቅጠል ይረግፋል የቆመ የመሰለ ከዛ ምን የሚል ስንኛ ነው መጨረሻ አሉ ያላቸው በግርማቸው
ቀን ደርሶባቸው አለፉ ሁሉም አሉ እንደተባሉ ይላል። ዛሬ መልካም የሚመስል ነገር አላፊ ጠፊ ነው። ሁሉም ቆሞ እንደማይጠብቅ ተላላ ነው። የኔ ኢየሱስ የኔ ጌታ ዛሬም አለ ሳይረታ አለ ጽኖ ድንቅ መካር አልፋ ነው ኦሜጋ እጅጅና መርቀኛ ልተባረክ ብለህ ለጠላት መልስን ሰጠው አትንካው ብለህ እልፍስት የበረከት ምንጭ ያጋጥመኛል ገና ሳልደርስ ስራዬን ሰርተህ ጠብቀኛል ነገር ስንቱ ይነገር ቤት ያንተስ ስራ ስንቱ ይወራ ቤት ያንተስ ነገር ስንቱ ይነገር ቤት ያንተስ ስራ ስንቱ ይወራ ሕይወቴ ዘመን ስንጠፋ አይገድህም አሉት ኢየሱስን። ይገርማቸዋል። ወደ ማዶ እንሻገር ያላቸው ደግሞ እሱ ነበረና ከባድ አውሎ ንፋስ ተነሳ፣ ባህሩን አናወጠው፣ ታንኳይቷ በውሃ እስክትሞላ ድረስ ይለናል። ማርቆስ ወንጌል ምዕራፍ 4 ላይ ያለ ቃል ነው። እየተናወጠች ባለችው ታንኳ ውስጥ ይገርማቸዋል። ኢየሱስ ግን በሌላኛው ክፍል ተኝቶ ነበር ይላልና ሄደው ቀሰቀሱት። ጌታ ሆይ ስንጠፋ አይገድህም? እንሻገር ያልከን አንተ ነበርክ፣ መንገድ ያስጀመርከን አንተ ነበርክ፣ ጥለህን ተኛህ ተውከን አሉ። ኢየሱስም ተነሳና ንፋሱን ገሰጸው፣ ባህሩንም ጸጥ በላለው ይላል። ወዲያውም ዝም ጸጥ አለ። ያ የሚናወጠው አስጨናቂው ነገር ረጭ አለ። ወዳጆቼ ዛሬ እንደዚህ ልበላችሁ፣ በእናንተ ሕይወት ላይ ተሳፍራችሁበት ባለው ታንኳ ላይ ግድ የለም ኢየሱስ ከእናንተ ጋር አብሮ አለ። ግን ምትጠፉ ለመሰላችሁ አትጠፉም። እያስጨነቃችሁ ያለውን ተነስቶ እንደዚህ ይለዋል፣ ጸጥ በል ረጭ በል ይለዋል። ገሰጸው ይላል መጽሐፍ ቅዱስ ሲናገር። ያስጨነቃችሁን ዛሬ ይገስጸዋል። ስንጠፋ ግድ አይልህም እንዳላሉት ከጸጥታው በኋላ ደግሞ እንደዚህ ያሉ፣ ንፋሱና ባህሩ የሚታዘዙለት ይሄ ማን ነው አሉ። ወዳጆቼ ይሄ ጌታ የእናንተ ጌታ ነው። ከማዕበሉና ከወጀቡ በላይ እሱ የበላይ ነው። ዛሬ እንደዚህ እላችኋለሁ፣ በምታልፉበት አስጨናቂ ወጀብ ሁሉ ይሄ ጌታ ከእናንተ ጋር እንዳለ እንዳትረሱ፣ ስለ እናንተ ግድ እንደሚለው እንዳትረሱ። መልካም ሳምንት፣ ተባረኩልኝ። እንዴት ይሰጥማል መርከቡ ሲጸልይ ምን ብሎ እንደሚጸልይ ታውቃላችሁ? ጌታ ሆይ አውዬ መገባበት አጣ። ለምን አንዳንድ ሰው ውጥረቱ ሲሆን ከውጥረቱ አንጻር ይሆናል ጸሎቱ። እሱ ጸሎት አይባልም። ያ ቤት ተንበረከከና የአባቶቹን አምላክ ጠራ ነው የሚለው። የሚገርማችሁ ምን ብሎ ነው የጠራው? ገደቤን አሳው። መማር እፈልጋለሁ ገድቦኛል። ማገልገል እፈልጋለሁ ገድቦኛል። ይሄ ያለውበት የህይወት ስርዓት ጠቦኛል፣ አይመጠነኝም፣ ልክ አይደለም፣ ይታየኛል። ገደቡን ያነሳዋል።